አባራይ ድምጾች መሰለፍ እንደሌለብን ለከንቱነት ወረፋ መያዝ ነው ብዬ እንዳልኩት የኢየሱስ ክርስቶስ አይነት ያገኘነው አዲሱ ማንነት በማያወላዳ መልክ የተገለጸልን አሁን በቁጥሮች ውስጥ የምናያቸው ተነሳችሁ፣ ተቀመጣችሁ፣ ትገለጣላችሁ፣ ተሰወራችሁ ተብሎ የተተነተነው አይነት አማኝ በጌታ ይህን ሁሉ ካገኘ በኋላ የማንነት ቀውስ ውስጥ ሊገባ አይገባው። በየሳምንቱ ላለ አጀንዳ ሊሰለፍ አይገባው። በዚህ ምድርን የሚጋደልለት የሚዋደቅለትም ማንነት የለም። በዚህ ላይ ሊቆጣጠረው የሚያስፈልገው 7 ተራራና ስፍራም የለም። ፖለቲካ ነው፣ ሚዲያ ነው፣ ኢኮኖሚ ነው እያለ ሊቆናጠጠው የማያስፈልገው ተቀምጣችኋል፣ ተሾማችኋል። እግዚአብሔር አይኖቻችንን ይክፈት። መጨረሻ ላይ ምን ለምንም እንድንጨምር ሳይሆን ይሄንን የእግዚአብሔር ሚስጥር ቤታችን እንዲረዳ። ስለዚህ ምንም እውነተኛ ማንነታችሁ ነው ከህገ መንግስቱ አይደለም የሚፈልቀው የአማኝ ማንነት። በማያሻማ መልኩ የምንጋደልለትም የምንዋደቅለትም ነገር የለንም። ይኸው እውነተኛ ማንነታችሁ በዚህ ላይ። አሁን ግን ሁለቱን ትእዛዛቶች ቶሎ ብዬ ልበል። አስቡ፣ እንዲሁ ስለማይመጣ እሹ። ሁለተኛ ማንነታችሁን አስቡ፣ እሹ። እንደ ወደ ዝርዝሬ ከመሄድ በፊት ታስባላችሁ ወይ? ደፈሬ ልበል። ይህንን የሚያስብለኝ ምክንያት አንዱ ምን እናስብ፣ እንዴት እናስብ ከማለቴ በፊት እውነት ግን ታስባላችሁ ወይ? በጣም ያሳስባል። ታስባላችሁ ወይ ያስባለኝ ምክንያት እንደው በጣም ሴንሴሽዋል የሆነ ህይወት ውስጥ ስለገባን ማለት ነው። ሁሉ ነገር ካያችሁት ለስሜት የሚሆን ነው። እግዚአብሔር ይባርካችሁ። ጊዜ አግኝቶ ቁጭ ብሎ በደንብ ለማሰብ እድል የሚሰጥና አስተውሎት የሚባል ፕሮግራም የሚሰናዳለት አይነት ማሰብን ልማዱ ያደረገ ባህል እያዳበራችሁ ስላላችሁ እንጂ ሰው ብዙ እያሰባለ በስሜቱ ብቻ ይሄዳል። ስለዚህ የመጀመሪያው ነገር ምን እናስብ ከመባሉ በፊት እናስብ። ሁለተኛ ግን ታስባላችሁ ወይ ብቻ ሳይሆን ስለ ሀሳባችሁ ታስባላችሁ። ይሄኛው ያስመጣኝ ምክንያት ነው። ዛሬ ስለምናስበው ነገር እናስባለን ወይ? ስለ ልባችን ልብ እንላለን ወይ ማለት ነው። ቅዱስ መጽሐፍ እንደሱ ይላል። ስለምናስበው ነገር የህይወት መውጫ ናትና ልብህን ጠብቅ ማለት ሐሳብህን ጠብቅ ማለት ነው። እውነት ስለ ሐሳባችሁ አስባችሁ ታውቃላችሁ? ልብህን ጠብቅ የህይወት መውጫ ናትና ሐሳብህን ጠብቅ በጣም አስፈላጊ አጥብቀህ ነው ይኸው አስፈላጊ ነገር ነው። ምክንያቱም ሰው አንደበቱን ሊጠብቅ ይችላል። ይሉኝታ ይዞት ማለት ነው። የሆነ ነገር ልለው ነበረ ግን ተረፈ። እጁንም ህግ ሊጠብቀው ይችላል። አንደበቱን ይሉኝታ ይጠብቀዋል። ህጉን ደግሞ ልለው ነበረ ሰበብ እንዳይሆንብኝ ሊል ይችላል። ሐሳብን አይጠብቀው።